ዛሬ የማሳያችሁን አምስቱን ነገሮች ከጥቂት ጊዜያት በፊት ባውቃቸው ኖሮ ዛሬ ያለሁበት ደረጃ ለመድረስ ይህን ያህል መንከራተት አይጠበቅብኝም ነበር። በእነዚህ ዓመታት ውስጥ ብዙ ዋጋ ከፍዬ የተረዳኋቸውን ሕይወቴን ቀድሞ ሊቀይሩ የሚችሉ 5 ግዙፍ እድሎችን ዛሬ የማሳያችሁ ይሆናል። እኔ የተማርኩት ከውድቀቴ ነው። እናንተ ግን ዛሬ ከእኔ ልምድ ትማራላችሁ። በአሁኑ ሰዓት ከዩኒቨርሲቲ ተመራቂዎች በላይ ኦንላይን ላይ ገንዘብ የሚሰሩ ታዳጊዎች አሉ። ብልጥ ስለሆኑ አይደለም፣ እድለኛም ስለሆኑ አይደለም፣ ነገር ግን አንድ ነገር ስለተማሩ ነው። ችሎታቸውን ኦንላይን ላይ እንዴት መሸጥ እንደሚቻል ስላወቁ ነው። የሚገርመው ደግሞ አብዛኛውን ሰው አሁንም አፍሪካ ውስጥ ሆኖ ኦንላይን ገንዘብ መስራት ውሸት ነው ብሎ ያስባል። በዛው ሰዓት አንድ ወጣት ቤቱ ሆኖ ቪዲዮ ኤዲት በማድረግ በዶላር እየተከፈለው ነው። ዛሬ የሰዎችን ህይወት እየቀየሩ ያሉ 5 ምርጥ የፍሪላንሲንግ ድረገጾችን ማሳያችሁ ይሆናል። መጀመሪያ አንድ አደገኛ አስተሳሰብን መስበር እፈልጋለሁ። አብዛኛውን ሰው ፍሪላንሲንግ ማለት አካውንት ስለከፈተ የሚበለጽግ ይመስለዋል። ነገር ግን አይደለም። ፍሪላንሲንግ ቢዝነስ ነው። አፕወርክም ሆነ ፋይቨር የሚከፍለው አካውንት ለከፈተ ወይንም ለተቸገረ ሰው ሳይሆን ጠቃሚ ወይንም ዩስፉል ለሆነ ሰው ነው። በቀዳሚነት የምንመለከተው አፕወርክ ነው። ይህ ፕላትፎርም የፍሪላንሲንግ ዓለም ንጉስ ተብሎ ይታወቃል። በዋናነት ከፍተኛ ጥራት የሚጠይቁና በደንብ የሚከፍሉ ፕሮፌሽናል ስራዎች የሚገኙበት መድረክ ነው። አሰራሩ ደንበኞች የስራ ማስታወቂያ ይለጥፋሉ። እናንተ ደግሞ ያንን ስራ ለመስራት ብቁ መሆናችሁን የሚያስረዳ ጠንካራ ማመልከቻ ወይንም ፕሮፖዛል ታቀርባላችሁ። እዚህ ፕላትፎርም ላይ ስኬታማ ለመሆን ጠንካራ ፖርቶፎሊዮ መገንባትና ፕሮፌሽናል አቀራረብ ሊኖራችሁ ይገባል። ምክንያቱም ክፍያው ከሌሎች መድረኮች በተሻለ ከፍተኛና አስተማማኝ ስለሆነ ነው። በዚህ ፕላትፎርም ላይ የተለያዩ አይነት ስራዎችን ማግኘት ትችላላችሁ። እንደ ቪዲዮ ኤዲቲንግ፣ ግራፊክስ እንደዚሁም ከዌብሳይት እና ከስክሪፕት ጋር የተገናኙ ስራዎችን መስራት ለምትፈልጉ ሰዎች ተመራጭ የሆነ የፍሪላንሲንግ ሳይት ነው። ፋይቨር አገልግሎታችሁን እንደ ሱቅ ምርት አሳምራችሁ እንድትደረድሩ እድልን በመስጠት የፍሪላንሲንግ ጨዋታውን ቀይሮታል። እዚህ ፕላትፎርም ላይ ደንበኛችሁ ወይንም ቀጣሪያችሁ ስራ እስኪለጥፍ እናንተ አትጠብቁ። የሰራችሁትን ስራ እንደ ምርት እንደ ጊግ ቀድማችሁ ለሽያጭ ታቀርባላችሁ። ደንበኛው እናንተ የሰራችሁትን ስራና የምትሰሩበትን ዋጋ በመመልከት ኮሚኒኬት ያደርጋችኋል። ይህ ፕላትፎርም ለጀማሪዎች ሆነ ልምድ ላላቸው ፍሪላንሰሮች ተመራጭ የሆነ ፍሪላንሲንግ ሳይት ነው። ሌላኛውና ሶስተኛው ደግሞ ፒፕል ፐር ሃወር ነው። ይህ ፕላትፎርም ብዙም ትኩረት ያልተሰጠው ነገር ግን እጅግ ጠቃሚ የሆነ የተደበቀ የገቢ ምንጭ ነው። አብዛኞቹ ደንበኞች ከአውሮፓ የመጡ በመሆናቸው ለጥራት ትልቅ ዋጋ ይሰጣሉ። እንደ አፕወርክ ያሉ ግዙፍ ሳይቶች እጅግ ስለተጨናነቁ ጀማሪዎች እዚህ ፕላትፎርም ላይ ስራ የማግኘት እድላቸው ከፍ ያለ ነው። እዚህ ፕላትፎርም ላይ በተለይም የጽሁፍ ስራዎችን እንደዚሁም የትርጉም ስራዎችን መስራት ለሚፈልጉ ሰዎች ተመራጭ የሆነ ሳይት ነው። በአጠቃላይ ፒፕል ፐር ሃወር ለጀማሪዎች እጅግ ተመራጭ የሆነ የፍሪላንሲንግ ሳይት ነው። አራተኛ ፍሪላንሰር ዶት ኮም በዓለም ላይ እጅግ ብዙ አይነት ስራዎች የሚገኙበት ግዙፍ የሆነ የፍሪላንሲንግ ሳይት ነው። እዚህ ፕላትፎርም ላይ ፍሪላንሰሩ በመደበኛ ሁኔታ ከማመልከት በተጨማሪም በውድድር መሳተፍ መቻሉ ልዩ ያደርገዋል። እዚህ ፕላትፎርም ላይ ዳታ ኤንትሪ፣ የቨርቹዋል አሲስታንት ከኢሜል ማርኬቲንግ ጋር ስራ መስራት ለሚፈልጉ ሰዎች ተመራጭ የሆነ ሳይት ነው። በአጠቃላይ ፍሪላንሰር ዶት ኮም ችሎታቸውን መፈተሽ ለሚፈልጉ ለጀማሪዎች ምርጥ የሆነ የፍሪላንሲንግ ሳይት ነው። አምስተኛው ጉሩ የተመሰረተው በረጅም ጊዜ ግንኙነትና በታማኝነት ላይ ነው። እዚህ ሳይት ላይ ያሉ ደንበኞቻችሁ አንድ ካመኗችሁ ለአመታት አብሯችሁ የመቆየትና በቋሚነት የማሰራት ባህሪ ያላቸው። ይህ ፕላትፎርም ስራችሁን የምታስተዳድሩበት ወርክሩም የተባለ ሲስተም ስላለው ከደንበኛ ጋር በቅርበት ለመግባባት በጣም ምቹ የሆነ ፕላትፎርም ነው። ከአካውንቲንግና ፋይናንስ ጋር የተገናኘ እንደዚሁም ደግሞ ከህግ ጋር የተገናኙ ስራዎችን መስራት የሚፈልጉ ሰዎች ይህ ሳይት ለእናንተ ተመራጭ ነው። የትኛውን ድረገጽ መምረጥ እንዳለባችሁ የሚወሰነው ባላችሁ ችሎታና የልምድ ደረጃችሁ ነው። ጀማሪ ከሆናችሁ ፋይቨር ወይንም ፒፕል ፐር ሃወር፣ ፕሮፌሽናል ወይንም ልምድ ያላችሁ ከሆናችሁ ደግሞ አፕወርክ ዋነኛ መድረካችሁ ሊሆን ይገባል። ማስታወስ ያለባችሁ አንደኛውና ዋናው ነጥብ ደግሞ የፍሪላንሲንግ ስኬት በአንድ ጀንበር የሚመጣ ሳይሆን በትዕግስትና በስራ ጥራት የሚገነባ ነው። በሌላ ጊዜ በሌላ ቪዲዮ የምንገናኝ ይሆናል። ይመቻችሁ።